በሶስት ደቂቃስ ስለ ኃይሌ ለማውራት በጣም ይከብዳል። ስሜታዊም ሆኛለሁ። ግን በመጀመሪያ ላመስግን እግዚአብሔርን ይህን እድል ስለሰጠን ስላሰባሰበን፣ ለኃይሌም ለድካሙ ለሰፈሩ ለከፈለው ዋጋ እኛ ሰው እንድንሆን ሰፈሩ እንዲቀየር ሶሪ እና ይህን እድል ስለሰጠን እናንተም የዚህ ታዳሚ ስለሆናችሁ ለእግዚአብሔር ከፍ ያለ ምስጋና ይድረሰው። ከዛ በመቀጠል እንግዲህ ጎፈሬ ነው። እንግዲህ ያለ ጎፈሬ ይሄ ነገር ይሄ እድልም ሊኖርም አይችልም። ጎፈሬ ከነ ማኔጅመንቱ ይሄን ሀሳብ አምጥተን ባለቤቱን ሳሚን ስናወራው ለአንዲት ሰከንድ አላመነታም። ማታ ሁኔታዎችን ከማኔጅመንቱ ጋር አውርቼ እደውላለሁ አለ። ማታ ደውለልን። በቃ ኔክስት ዊክ እንገናኝ አለ። የዛሬ 2 ወር ነው የሚገርማችሁ፣ ፌብሩዋሪ 2 ነበር። ዛሬ እንግዲህ ይቅርታ በቀን አቆጣጠሬ ኤፕሪል 3 ነው እና እንግዲህ በ2 ወር ውስጥ ምን ስራ ሊሰራ እንደሚችል በሀገራችን ባለው ሁኔታ ታውቁታላችሁ። እና በአንድ ሳምንት ውስጥ ተገናኘን። ከዛ በኋላ ሀሳቡን እንደደገፉና ደግሞ እኛ ካሰብነው ውጪ በቀጣዩ ስብሰባ ላይ የምታዩትን ነገር ተአምር ይዘው መጡ ማለት ነው። ይሄ ነገር ለኃይሌ ብቻ አይደለም። የኃይሌን የእኛን ዕዳ ከፈሉልን። ጎፈሬ እናመሰግናለን። የአካባቢያችን የሰፈራችን የኳስ ሜዳ የመርካቶ የአማኑኤል መሳለሚያ ሁሉ እስከ ሚካኤል ሀብተ ጊዮርጊስ ያው ዙሪያ በሙሉ የኃይሌ ግዛት ነው እና የዛን ሁሉ ዕዳ በዛ ጄኔሬሽን ለነበር ነው የከፈለን ዋጋ ስለከፈሉልን ማለት ነው። ከዛ በተረፈ ግን የመጡበት መንገድ መፍትሄ ያው ሰጪ ለኢትዮጵያ ወጣቶች፣ ለኢትዮጵያ እግር ኳስ ብሎም ለአፍሪካ ባለ ምክንያቱም ተወዳዳሪ ሆኖ ይወጣል። እንደነ ፑማ አዲዳስም ዋይኖት ኢትዮጵያዊ ስለሆነ ነው። ኢትዮጵያውያን እኛ ፈርቀዳጆች ነን በሁሉም ነገርና ጎፈሬ ምናልባትም ለአፍሪካ ለኢትዮጵያ ወጣቶች ፈርቀዳጅ መፍትሄ የሆነ ነገር ይዞልን መጥቷል ማለት ነው። ይሄ ነገር እያንዳንዱን ቤተሰብ ማህበረሰብ የሚነካ ነው። አሁን የምታዩት መንገድ ላይ ያሉ ኳሶች፣ አስፋልት ላይ የሚፈነዱ ኳሶች፣ ያን ኳስ ለማዳን የሚሞቱ ህፃናቶች ምናልባትም ያን ድልም ያን አደጋም የሚቀነስልን ነገር ነውና ሳሚ ፍፄ ሚኪ ከሳሚ ጋር በጣም ነው የምናመሰግናችሁ። መፍትሄው ወይንም ኃይሌን ለመርዳት ብቻ ሳይሆን የኢትዮጵያን ችግር የኢትዮጵያ ወጣቶችን ችግር ያመላከተ ምናልባትም በዚህ ኳስ የሚፈጠሩ ልጆች ውጤት የጠመውን የኢትዮጵያን እግር ኳስ መልስ የሚሰጡ ወጣቶች የሚፈጠሩበት እድል ነውና ደግመን ደጋግመን እናመሰግናለን። ከዛ በተረፈ እንግዲህ በዚህ ጉዳይ ላይ የተሳተፉትን በሙሉ በተለይ ኳስ ሜዳ አካባቢ ማህበረሰብ፣ ወጣት፣ የመርካቶ የጤና ቡድኖች፣ የኳስ ሜዳ የጤና ቡድን አባላት በሙሉ እና ደግሞ በዚህ ይህን ሀሳብ ስናስብ እኛ ያሰብነው ዝም ብለን ኃይሌ ከመጣ በኋላ ያሰብነው መንገድ ሌላ ነበር። ያው ታውቁታላችሁ፣ ኃይሌ ከኳስ ጋር ነው የተፈጠረው። ኳስ ሜዳ ጠፍቶብናል። ትንሽ የሆነች ነገር አለች እዛች ላይ የእኛን እድል አሁን ለሚፈጥሩ ጄኔሬሽን እድል እንዲፈጥር እንዲመቻችለት የሚመለከተውን አካል ለማናገር ነበር የተዘጋጀ ነው። ግን በአጋጣሚ ነገሮቹ ታጠፉብንና ትተን ቁጭ ብለን ነበር። ግን እኔ ዝም ብዬ ወደ ምኖርበት ሀገር መመለስ ሌሎችም እንደዚህ አብረው የነበሩ በጣም ከበደን ማለት ነው እና ምን መሆን አለበት ብለን ስናስብ ያው የቅድሙን ሀሳብ ነውና በዛ ላይ የተሳተፉ በተለይ ጀማል ወሎ ያው ታውቁታላችሁ ኢንጂነሩ እሱ ነው የሁሉ ነገር እና ከፍ ያለ ምስጋና ከዛ ብሩክ ካንቶና ቼንቶ ያው ሃምሌት እሱ እንኳን ገና ጡት ያው እንደጣለ ነበር እኛ የወጣ ነው። ሰለሞን አረጋ ወንድሙ ነው። ሰለሞንን ተክቶ ተገቢውን ድርሻ ተወጥቷልና እናመሰግናለን። እነ ታሪኩ ከአትላንታ እነ ዳዊት ፍርዱ እዚህ ያሉ እነ ሙልጌታ እዚህ ያሉ እና የሰፈሩ ልጆች በዚህ ላይ የተሳተፉ በጣም ብዙ ናቸው። ስም ለመጥቀስ እነ ቴዲ ባሪያው ቡና ታሰውሳላችሁ።
ከውጪም እነ ጌቱ እነ አሊ እነ ግስላ እዚህ ላይ ቀን ከሌሊት እነ ማኛ እነ መስፍን ጣውላ ወይም ስታይል እና ያልተሳተፈ ማንም የለም እና በተለይ ኳስ ሜዳ አካባቢ ወጣቶችንም እዚህ ላይ የተሳተፋችሁትም ስማችሁን የሁሉንም ማንሳት በጣም ይከብደኛል ወይም ለማስታወስ ስላልቻልኩ በጣም ይቅርታ ጠይቃለሁኝ። እነሱንም እንዳመሰግን እፈልጋለሁኝ። ከዛ በተረፈ ግን ለአንድ ሰው እውቅና እንድትሰጡልኝ እፈልጋለሁኝ። ለሜላት ካሴ ለኃይሌ ልጅ እንደሷ ይስጣችሁ። ምክንያቱም አይተናል በዚህ በ21 ዓመቷ መሸከም የማይገባትን ሁሉ ተሸክማ ጊዜዋን፣ ዕውቀቷን፣ ጉልበቷን፣ ህይወቷን በሙሉ ለአባቷ ሰጥታ ከአባቷ ጋር አሁን ያለው ስራ መስመር እንዲይዝ ለአባት የሚገባውን ገና ናት ለነገሩ የወደፊቱን ሁሉ እዳ ከፍላለችና ሜላት በጣም እናመሰግናለን። ከዛ እንግዲህ ኃይሌና ቤተሰቡ ጓደኞቹ ሁሉ በጣም እናመሰግናለን። እንኳን ደስ ያላችሁ ኃይሌ፣ እንኳን ደስ ያለን። እንወዳለን፣ እናፈቅራለን፣ እናከብረሃለን። ለዘላለም እስከ ህይወት የመጨረሻ ወዳሃለን። ሰላም፣ ኤርሚያስ ብርሃነ እባላለሁ። የጎፈሬ ትጥቅ ማምረቻ ድርጅት ኃይሌ ካሴን የብራንድ አምባሳደር አድርጎ በመምረጡ የተሰማኝን ደስታ ለመግለጽ ነው። ኃይሌ ካሴ ለሰፈሩ ለኳስ ሜዳ ልጆች ብቻ ሳይሆን ለመላው ኢትዮጵያ ወጣቶች መልካም አርአያ የሆነ በመልካም ስነ ምግባሩ በኳስ ችሎታው ለብዙዎች ተምሳሌት የሆነ ሰው ነውና እንዲህ አይነቱ ነገር የሚገባው ነው። ጎፈሬም እንደዚህ ለሀገሩ የለፋ ለሀገሩ የሰራ ለብዙ ወጣቶች አርአያ የሆነውን ኃይሌ ካሴን ለብራንድ አምባሳደር በማድረጉ በጣም ሊመሰገን ይገባዋል። ኃይሌ ካሴ ከሰፈሩ ከኳስ ሜዳ ተነስቶ እስከ ብሔራዊ ቡድን ድረስ የተጫወተ ለተለያዩ ታላላቅ ክለቦች የተጫወተ በጸባዩ፣ በተግባቢነቱ፣ በኳስ ችሎታው የሚታወቅ የሚመሰገን ትልቅ ተጫዋች ነው። ትልቅ ሰው ነው። ጎፈሬ አምባሳደርን በድጋሚ አመሰግናለሁ። እንዲህ አይነቱ ተግባር ሊበረታታና ሊቀጥል የሚገባው ነው። ለዚህ ነገር ደግሞ እንዲሳካ የተለያዩ ሰዎች ብዙ ለፍተዋል። የለፋችሁ በሙሉ ትልቅ ምስጋና ይገባችኋል። እግዚአብሔር ይስጣችሁ። በጣም ቡና የኦሜርላ እንዲሁም የኢትዮጵያ ዋናው ብሔራዊ ቡድን ወጣት ቡድን ተጫዋችና ግብ ጠባቂ የነበርኩት አሊ ረዲ ይባላለሁኝ። የምኖረው በሰሜን አሜሪካን አትላንታ ጆርጂያ ውስጥ ነው። ጎፈሬ ስፖርት ትጥቅ ማምረቻ ለኃይሌ ካሴ ክብር ስፖንሰር በማድረጉ በጣም ትልቅ ደስታ ተሰምቶኛል። ኃይሌ ካሴም እንኳን ደስ አለ። የጎፈሬም ካምፓኒ ባለቤቶች ሌጀንዱን ኃይሌ ካሴን የክብር ስፖንሰር በማድረጋችሁ የኛ የኳስ ሜዳ ልጆች በጣም ትልቅ ደስታ ተሰምቶናል። በጣም እናመሰግናለን። ይህም ፕሮግራም እንዲሳካ ከፍተኛ ጥረት ያደረጋችሁ የኳስ ሜዳ ልጆች በአጠቃላይ እንኳን ደስ አላችሁ። መልካም ምሽት። ኃይሌ ካሴ በጣም ደስ ብሎኛል። በጣም ከኔ ጋር ደግሞ የተቆራኘ ጓደኝነት ከወንድሞች ጋር ነበረኝ። እሱም ያው አንዳንዴ ከትሬኒንግ በኋላ አብረን የምናሳልፈት ፋሲካ ኬክ ቤት የሚባል ነበር። የባለቤቶች ጓደኛችን ስለነበረ ያው እዛ አብረን በመገኘት አብረን በመሰባሰብ ስለ ኳስ በማውራት ስህተቶችን በመነጋገር ወደፊት ምን ማድረግ እንዳለብን ሀሳብ እየሰጠ ያሳደገን ትልቁ ወንድማችን ነው። በድጋሚ ባለመግኘት ያዝናለሁ እና መልካም ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ። ኃይሌ ካሴ የኳስ ሜዳ አድባር፣ የኳስ ሜዳ አምባሳደር፣ የኳስ ሜዳ ምልክት ነው። በርካታ ተጫዋቾችን ለስኬት ያበቃ፣ አልብሶ አጉርሶ አሰልጥኖ ትልቅ ቦታ ላይ ያስቀመጣቸው ኢትዮጵያዊ ኳሰኛ ነው። ከ26 ዓመታት በኋላ ወደ እናት ሀገሩ ተመልሶ አሁን ደግሞ ለሌላ ታላቅ ሹመት በመብቃቱ ከልብ ደስ ብሎኛል። ይህንን ያልተዘመረለትን ኳሰኛ ኃይሌ ካሴን ጎፈሬ የስፖርት ትጥቅ አምራች ድርጅት አምባሳደር አድርጎ በመምረጡ በመሾሙ ከልብ አመሰግናለሁ። ኃይሌ ካሴ አሁን የኳስ ሜዳ ብቻ ሳይሆን የተወዳጁ የስፖርት ትጥቅ አምራች የጎፈሬ አምባሳደር ሆኗል። እንኳን ለዚህ ክብር አበቃ። አክባሪህ ጋዜጠኛ ታምረው አለሙ ነኝ።
ከአሜሪካ ሱራፌል ገበየው እባላለሁ። የኳስ ሜዳ ልጅ ነኝ። ቦስተን ማሳቹሴት ነው የምኖረው። ዛሬ የመጣሁበት ዓላማ ትልቁን የኳስ ሜዳ ምልክት የኳስ ሜዳ አድባር የኳስ ሜዳውን ኳሰኛ ኃይሌ ካሴን ስላገኘኸው እድል እንኳን ደስ ያለህ ለማለት ነው። ቦታው ላይ ተገኝቼ ይህንን ደስታ ከፈል ደስ ይለኝ ነበር። እግዚአብሔር ሲፈቅድ እንገናኛለን። ይህን እድል ያመቻቻችሁት የጎፈሬ የስፖርት ማምረቻ ይህን እድል ስለሰጣችሁት ከልብ እናመሰግናለን። ይህንን ዓላማ እንዲሳካ የደከማችሁ የለፋችሁ የጣራችሁ መላው የኳስ ሜዳ ልጆች ለሁላችሁም ክብር አለኝ። በዚሁ ቀጥሉ። ይሄ መጀመሪያችን እንጂ መጨረሻችን አይደለም። ጊዜ ኳስ ሜዳ እንወዳለን። ኃይሌ ካሴ ኮንግራቹሌሽን። ቴንክ ዩ ስሜ ጌቱ ከበደ እባላለሁ። ተወልጄ ያደግኩት ኳስ ሜዳ ነው። በዛሬው ዕለት ይህችን ትንሽ መልእክት ለማስተላለፍ የፈለጉበት ምክንያት በዛሬው ዕለት በሚደረገው የጎፈሬ የስፖርት ትጥቅ አምራቾች ድርጅትና በኃይሌ መካከል ያለውን ስምምነት በመደሰት ይህችን ትንሽ መልእክት ለማስተላለፍ ነው። ያው ለዚህ ስኬት ላበቃችሁት በሙሉ የኳስ ሜዳ ልጆች በጣም አመሰግናለሁ። በግሌ ያደረጋችሁት ትልቅ ነገር ነው። ለኃይሌ ይሄ ነገር ሲያንስበት ነው። ብዙ ነገር ያደረገ ነው ለኳስ ሜዳ ልጆች እና ይህንን ያደረጋችሁት እነ ጀማል ሳየኝ እንዲያውም እና ሌሎችም ልጆች በጣም ከፍ ያለ ምስጋና ነው የማቀርበው። እንግዲህ በሌላውም ነገር ላይ ለኃይሌ ሁላችንም እስከ መጨረሻው መተባበር እንዳለብን ነው። ለኳስ ስፖርት አፍቃሪውና ታታሪ ወንድማችን ኃይሌ ካሴ እንኳን ደስ አለህ። እኛም በአትላንታና በመላው አሜሪካ የምንገኝ ወዳጆችን ለኳስ ስፖርት ባለ ፍቅርና መልካምነት ከጎንህ ለመቆም ቃል በመግባት ደስታችንን ስንገልጽ ኩራት ይሰማናል። በዚህ አጋጣሚ ለጎፈር ስፖርት ትጥቅ አምራችና አከፋፋይ ድርጅት ለስፖርቱ ያላችሁ ድጋፍና አክብሮት እንዲሁም ለሌሎች ስፖርት አፍቃሪያን ድርጅቶች አሪያ በመሆን ላሳያችሁት መልካም ስራ በመላው አሜሪካ በሚኖሩ ስፖርት አፍቃሪያን ቤተሰቦች ስም ከልብ እናመሰግናለን። ኳስ ሜዳና ኃይሌ ካሴ እንግዲህ የአንድ ሳንቲም ሁለት ገጽታ ናቸው። ኳስ ሜዳ ስንል ጊዜ የኃይሌ ካሴ ስም ይነሳል። የኃይሌ ካሴ ስም ሲነሳ ደግሞ ጊዜ ኳስ ሜዳ ይነሳል። እዛ አካባቢ ለነበረ ልጆች ለጠቅላላ ትልቅ አራያ የነበረን ታዋቂው ኃይሌ ካሴ ነው። ራሱን በመጠበቁ እያንዳንዳችንን በክለብ ጥሩ ደረጃ እንድንደርስ ለብዙ ተጫዋቾች ቢያንስ እንደው በቁጥር ለመግለጽ እንቸገራለሁ ከ60 ከ70 ላለን እነሱ ልጆች ትልቅ መስዋዕትነት የከፈለ ኃይሌ ካሴ በጣም እንወዳለን፣ በጣም እናከብራለን። ኃይሌ ካሴ ምንጊዜም ከጎን ለመሆን ደግሞ ሁላችንም ቃል እንገባለን። Hi everyone, ፍሮይኒ ነኝ። ረያን ጀማል ነው። ዛሬ we would like to congratulate ኃይሌን የኢንዶርስመንት ሲግኔቸሩን ከጎፈሬ ጋር ኃይሌ አይደላችን ነው። ልጅ በጣም ኳስ ይወዳል። Congratulations to everybody for this successful event. በቃ Congratulations. ሰላም ጤና ይስጥልኝ። ስሜ ቢኒያም ታዬ ግስላ ይባላል። የቀድሞ የኢትዮጵያ ቡና የውሃ ስራዎች የመከላከያ እንዲሁም የተለያየ ክለቦች የተጫወትኩ ነኝ። ያው እንግዲህ አሁን የመጣሁበት ስለ ኃይሌ ካሴ ወቅታዊ ስላለው ነገር ነው። ያው ኃይሌ ካሴ በአሁን ሰዓት በጎፈሬ ስፖርት ትጥቅ አምራች የአምባሳደርነት ማዕረግ ተሰጥቶታል እና በዚህም ደስተኛ ነው። ክብር ለሚገባው ክብር ነው የተሰጠው፣ ሌላ ነገር የለውም። ኃይሌ ካሴ የኳስ ሜዳ አምባሳደር፣ የአዲስ አበባ የከተማው አምባሳደር፣ አባታችን፣ ወንድማችን፣ አሳዳጊያችን፣ ለኢትዮጵያ እግር ኳስ ትልቅ የራሱን አሻራ ያስቀመጠ ሰው ነው። ኃይሌ ካሴዬ ለዚህ ክብር እግዚአብሔር ስላበቃ
በኳስ ሜዳና አካባቢው እንዲሁም በቤተሰቦቼ በልጆቼ ስም ቀሪው ጊዜ የተባረከ እንዲሆንልን እመኛለሁ። ክብሩን ሁሉ እግዚአብሔር ይሰድ። ኳሴ ወላታ እና በጣም ነው ሸሪን ጀማል ሁሉ በጣም ታላቅ የሆነ ዝግጅት እያዘጋጁ እንደሆነ ሰማን። በጣም የቆራባቸው አይሆፕ ጥሩ ጊዜ እንደሚኖር ተስፋ አደርጋለሁ። ላቭ ዩ ሶ ማች ኳሴ ወላታ አይዞ አለን ገዝሙም ጌታቸው ገዝሙም እዚሁ አጠገቤ ነው ያለው እና እሱም በጣም አይዞ አለን እያለ ነው። ኖርዌይ የሚኖረው ከ50 ኳሲ ጋር አብሮ የሚኖረው በጣም የሚያውቅ ያው አንተንም ማያውቅ የለም እና አይዞ አለን። አይዞሽ ሜላትም ሁላችሁም ኃይለ ኳስ ወላታ ኳስ ሜዳ ስሜ ዳንኤል ገብረ ሕይወት ይባላል። የኳስ ሜዳ ልጅ ነኝ ከአትላንታ ጆርጂያ። ጎፈሬ የኃይሌ ካሴን የፕሮዳክት አምባሳደር አድርጎ ስለመረጠው እጅግ በጣም ደስ ብሎኛል። ይህም እንዲሆን ለሰሩ የሰፈሮቼ ልጆች እጅግ በጣም ላመሰግናቸው እወዳለሁ እና በጣም ደስ ብሎኛል። ወናታ ኃይሌ ካሴ ወናታ ጎፈሬ